ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናቸው? እንግዲህ ቀደም ብላችሁ እንዳያችሁት ቪዲዮውን እህታችን ሌይላ ከ13 ዓመት የእስር ቆይታ በኋላ ያው እንግዲህ ሀገሯ ዛሬ ገብታለች ማለት ነው። አልሐምዱሊላህ ስለ ሁሉም ነገር። በህይወት ከመኖርና ካለመኖር መካከል ብዙ ችግሮችን ተጋፍጣ ነው እዚህ ደረጃ የደረሰችው። ያው እሷ ብቻ አይደለችም፣ ብዙ ኢትዮጵያኖች ዋጋ ከፍለዋል። ገንዘባቸውን ጊዜያቸውንም መስዋዕት አድርገው እህታችን ያው የነበረው ወንጀል ከፍተኛ ቢሆንም አላህ ግን ገና ነሽ ያላት ነፍስ ዛሬ ላይ አገሯ ገብታ ቤተሰቦቿን እንድታገኝ በህይወት እንድትኖር አላህ ጽፎላታል ማለት ይቻላል። ማለት አረብ ሀገር ላይ ታውቃላችሁ የሞተ የገደለ ይገደል ነው ህጉ። ግን አላህ ሲረዳት እሷ የሟች ቤተሰቦች በገንዘብ እንዲሆንላቸው ነበር ቅጣቱ የፈለጉት። ያው ህጉም የነሱን እንትናቸውን ያከብራል። ግን 13 ዓመት የታሰረችው ግዴታ ህጉ ወንጀለኛ መቀጣት ስላለበት የሞት ፍርዱን የሟች ቤተሰብ የሞት ፍርዱ እንዲቀር ቢፈልጉም ማለት ገንዘብ እንዲሰጣቸው ነው የፈለጉት። ገንዘብ ተሰጥቷቸዋል። ያ ማለት ሁሉም አረቦች እንደዚህ ያደርጋሉ ማለት አይቻልም። ራሳችሁን ጠብቁ ያጀማ። እንደ አረብ ትዕግስትን የሚፈታተን ፍጥረት የለም ምድር ላይ ወላሂ። ኢትዮጵያም ውስጥ ብዙ መጥፎ ሰው ብዙ የሚያናድድ ሰው ሊኖር ይችላል። ግን እውነት ለመናገር እንደ አረቦች ትዕግስትን የሚፈታተን የለም። እኔ አላቅም፣ ፍጥረታቸው ለየት ያለ ነው ወላሂ። ትዕግስት ነው የሚያስጨርሱት። ብሞትስ አጥፍቻት ብጠፋስ አንድ ነፍስ ነው ያዝኩት ምናምን ብለን እንወስናለን። ግን ያ ነገር ደግሞ ብዙ ዋጋ ያስከፍለናል። ወዲያውኑ መሞቱ አይደለም ያን ራሱ ጥሩ እርምጃ ነው ብዬ ነው የማስበው፣ ወዲያውኑ መሞት ከተቻለ ማለት ነው። ግን ከብዙ ነገር ከብዙ ጣውረድ በኋላ ከብዙ መመነጫጨቅ ከብዙ ችግር በኋላ ነው ያ ፍርድ የሚመጣው። ፍርዱ ይታወቃል፣ ግን መቼ እንደሚፈረድ መቼ ነው ከዚህ ዓለም የሚለዩን አናቅም። ያ በራሱ ሞት ነው። ገባችኋ? እራሳችሁን ጠብቁ። ምንም የፈለገ ትዕግስትን ቢፈታተኑም ደግሞ እራሳችንን መቆጣጠር መቻል አለብን። በእርግጥ ይች ልጅ ወንጀሉ እሷ ፈልገው አይደለም፣ ሆን ብላ በሰዎቿ ብስጭት ሰዎቿ ደግሞ ዘልሰጣት ስላሉ ምናምን በልጃቸው ልቀጣቸው ፈልግ አይደለም ልጁ ህይወቱ ያለፈባት። እንደ አጋጣሚ እንግዲህ በፊት ሲባል እንደነበረው ካረሳሁት ከሰውየው ጋር ግጭት ተፈጥሮ ከሰውየው ራሷን ለመከላከል በምትታገልበት ጊዜ ነው እንግዲህ ለሰውየው የጣለችው ነገር ነው ልጁ ላይ ያርፎ ልጁን የ11 ዓመት ህፃን ልጅ ሊያርፍባት የቻለው እና ሆን ብላ ልጁን ልታጠፋ አልነበረም ነው የተባለው። እንግዲህ ዞሮኛ ቦታው ላይ የለንም እንደተባለው ማለት ነው። የዛሬ 13 ዓመት ነው ብቻ አልሐምዱሊላህ። እንግዲህ እቺ ልጅ የምታዩት ልጅነቷን ወጣትነቷን ብዙ ነገር ማፍራት የምትችልበትን ብዙ ነገር አጥታ ነው አሁን እዚህ የደረሰችው። ግን ደግሞ አልሐምዱሊላህ ጭራሹን ከዚህ ከዱንያ መሬትን ብጠፋስ ሰዎቹ ምናልባት እንደ ህጉ ትገደልልን በቃ የሞት ፍርዱ ይፈጸም ብለው ቢሉ ኑሮ ይች ልጅ ዛሬ ላይ በህይወት አልነበረችም፣ ከቤተሰብ ጋር የመገናኘት እድል አልነበረም ማለት ነው። ግን አልሐምዱሊላህ አላህ ገና ነሽ ስላላት በዚህ በቅታለች። እና እህቶች ራሳችሁን ጠብቁ። ትዕግስትን ይፈታተናሉ። ያው ይደክማል፣ ናፍቆት አለብን፣ ድካም አለብን፣ ብዙ ነገር አለብን። በእርግጥ ከዛ አንጻር ራሳችን መቆጣጠር ያቅተናል። ቢሆንም ግን ደግሞ ነፍስያችንን ማሸነፍ መቻል አለብን። ትዕግስትን የሚያክል ነገር የለም። እንደ ኢትዮጵያ አይደለም ህጉ። በተለይ አዲስ የምመጡ የአረብ ሀገር ህግ ከባድ ነው። ይቺ ልጅ እንዳጋጣሚ ሆኖ ሰዎቹ ገንዘብ ስለፈለጉ ነው እንጂ አትፈታም ነበር። ያው የሞት ፍርዱ ይፈጸም ነበር። ግን ደግሞ አልሐምዱሊላህ ገንዘብ ይከፈለናሉ። በብዙ ሚሊዮን ሪያል ነው የተከፈለው ገንዘብ። የኢትዮጵያ ህዝብ መንግስትም ሁሉም ተባብሮ ይች ልጅ ገንዘቡ ተከፍሎ ግን ደግሞ ሞት ስለሆነ የሞት ወንጀል ስለሆነ የተፈጸመው ያ ነገር ደግሞ ግዴታ ህጉ ዝም ብሎ መልቀቅ የለበትም። ብሩን ከፍላ ምን መሆን አለበት? እስር መኖር አለበት። ታስራ ያው 13 ዓመት በእስር ቤት አሳልፋ ነው ዛሬ ላይ እንግዲህ ኢትዮጵያ ልገባ የበቃችው። አልሐምዱሊላህ ስለሁሉም ነገር። እና ሲቀጥል ደግሞ ዛሬ የሆነ ቪዲዮ ደርሶኝ አይቼ ነበረ እንትን ላይ ሰላም ጤና ይስጥልኝ ወደ ቲክቶክ ጓደኞቼ። አዳምጡት። ይሄን እንግዲህ ሁቤራ ላይ አንዲት
በሀበሻ ራሷን አጥፍታለች ተብሎ በዚህ መልኩ ሰው ተሰብስቦ እያያዝ ነው። ፖሊስ እየመጣ ነው ብለዋል። እንግዲህ በምክንያት ራሷን እንዳጠፋች አልታወቃል። እኔም ደግሞ ለማየት በጣም ፈርቼ ነው እና እዚህ ተሰብስበው እያዩዋት ነው። ተሰብስበው እዚህ ጋር ያስ ነው። ግን እኔ ፈርቻለሁ፣ ለማየት በጣም ፈርቻለሁ። ይበቃል። እስኪ ይሄን ያህል ቪዲዮ ያው ልጅቷ ስለማትታይ እንግዲህ ጉቤራ ማለት ዱባይ ሻርጃ ውስጥ የሚገኝ ቦታ ነው እና ምን ለመሆን ነው ራስን ማጥፋት? ያ ጀማዓ ቆይ ከመሞት ምን ይገኛል? ከመሞት ምን እናተርፋለን? ምን ሰርተናል? እንኳን ለዛኛው ዓለም ለዚህ ለዱንያው ራሱ ያሳካነው ነገር ስለሌለ እኮ ነው። ልችን ቀላሏን የዱንያን ኑሮ ራሱ ማሸነፍ ቸግሮን ነው ብዙ ነገር ብዙ ውጣ ውረድ የምናሳልፈው። ጭራሽ ለዛኛው ሀገር የሰነቅነው ነገር እኮ የለም፣ ባዶ ነን፣ ዜሮ ነን። እና ምን ለማግኘት ነው? ከሞት ምን ለማትረፍ ነው? ራስን ማጥፋት ደረጃ እኛ ገና ለገና ታመን ወይም አረቦች የሆነ ነገር አድርገውን ህይወታችን ያልፋል ብለን እንሳቀቃለን። አንድ ቀን ጉንፋን ሲያመን ራሳችንን ሲያመን ወደ ሞት ቀጥታ ምንድን ነው የምናስበው? ወደ ሞት የምንጓዝ ነው የሚመስለን እና ያ ነገር ራሱ ያጨናንቀናል። እንኳን ሆን ብለን ራሳችንን ሲጠርገን ለመግደል ማለት ነው። እና በሰዓቱ የማያልፉ የሚመስሉ ነገር ችግሮች ብዙ ነገሮች ይፈጠራሉ፣ ብዙ ውጣ ውረድ ይፈጠራል። ግን ደግሞ መሞት መፍትሄ ይሆናል አይሆንም? ቆም እያልን ራሳችንን ብናስብ ያ ጀማዓ ወላሂ ሞት ምን ይገኛል? አላህ በራሱ ጊዜ አምጥቶ ዱንያ ላይ እንዲያስቀመጠን ራሱ ገና ቀንሽ ደርሷል በቅቶሻል ብሎ እንዲያይወስደን እየተጨነቅን አላቅም ግዴታ ቀኔን ዛሬ ማድረግ አለብኝ ብለን ራሳችንን ስናጠፋ አስባችሁታል? ለምኑ ተብሎ ነው? ቆይ ለማንኛው 1000 ዓመት አንኖር? የዛሬ 10 ዓመት 15 20 ዓመትም ሊሆን ይችላል የምንቆየው፣ አናቅም። እሱ አላህ ምን እኛ እንደጻፈልን። ግን ያችን ቀናችንን መጠበቅ ማድረግ የሚጠበቅብን ነገር እያደረግን ነው፣ መጠበቅ ቀናችንን። ምክንያቱም በየጊዜው ሁሉም ተጓዥ ስለሆነ ጊዜውን እየጠበቀና አስቡ፣ ይቺ ልጅ ሳታስበው የሰው አሁን ሌላ የሰው ህይወት ሳታስበው አለፈባት። ይህን ያህል ችግር አሳለፈች በብዙ መከራ ስቃይ ውስጥ 13 ዓመት እስር ቤት ከባድ ነው። እኔ እስር ቤት ለ3 ቀን ታስሬ አይቼዋለሁ ምን ያህል እንደሚከብድ። እንኳን አስራ ቤት አስባችሁታል? በአመታት የሚቆጠሩ ጊዜዎችን አሳልፋ ባላሰበችው ችግር ይህን ያህል ፈተና አሳለፈ አገር ገባች። ግን እኛ በራሳችን ጊዜ ለምንድን ነው ራሳችን የምናጠፋው ነው? በሰዓቱ የሚገጥመን ውጣ ውረድ ነገ ሌላ ቀን አይሆንም? ማለፍ አይችልም? ያልፋል። እኛ እንዳረግነው ነው የሚሆነው አይደል? ችግር ካቀለልን ይቀላል፣ ካከበድ ነው የማይነጋ ከመሰለን ነው አይነጋም። በቃ ልናነጋው ካልፈለግን አይነጋልንም። እና ራሳችንን ስሜታዊ ከመሆን መቆጠብ። እውነት ለመናገር የአረብ ሀገር ሽንት ቤትና የአረብ ሀገር የሰራተኛ ክፍል አፍ ቢኖረው፣ ትራሳችን አፍ ቢኖረው፣ ሽንት ቤታችን አፍ ቢኖረው ብዙ ይመሰክርልን ነበረ። የብዙ ሰውንም የሚያየው ያ ሽንት ቤትና ትራስ ስለሆነ ማለት ነው። ሁላችንም በትራስ ስር ደብቀን ነው እንጂ እንባው ሳይፈስ የሚውል የሚያድር ሰራተኛ የለም። ማንም ደስተኛ አይሆንም ሰው ሀገር ላይ። የሰው ሀገር ሰው ያሰቃየናል፣ ያበሳጩናል። ነጭ ላብ እያላብን እየሰራን ያመናጭቁናል፣ ክብራችንን ዝቅ ያደርጉናል። እንደገና ኢትዮጵያ ደግሞ በምን አይነት ሁኔታ ብሩን እንደምናመጣው አያውቁም። ዛሬ ላይ ይህን አላረግሽም አጉልም እንትን ይሄ ፊጥ ፊጥ የሚል ወንድም ይኖራል ምናምን አፈርግጦ ይስራ። እሱም በቃ ወደል ጉልበት ይዟል እየሰራ ራሱን ይቀይር። አንቺም እዚህ ክብርሽን ዝቅ አድርገሽ እየሰራሽ ነው። አንቺ አረብ ሀገር ባመጭ ማን ሊሰራለት ነው? ማን ራሱን እንዲለውጥ መንገድ ሊከፍትለት ነው? ስለዚህ ቤተሰብም ያበሳጫል። እውነት ለመናገር አይረዱም ብር እንዴት እንደሚመጣ። ምንዛሬ ብቻ በቀን ጨምሯል፣ በቀን ቀንሷል። ይሄን ብቻ ነው የሚያስቡት። አዲስ ቋንቋ የማትችል ሰራተኛ ስንት ይከፈላታል? ቋንቋ የምትችል ሰራተኛ ስንት ይከፈላታል? ምንዛሬው ይሄን ያህል ነው። 1000 ሪያል የሚከፈላት ከሆነ በኢትዮጵያ 45000 ወይም 40 ምናምን ሺህ ወይም 50000። ዛሬ ቀነሰ ሲባል 45000 ሆኗል። በቃ በወር 45000 ታገኛለች። ግን እኛ 45000 ችግር እያሳለፍን ነው እዚህ ውስጥ። ያንን የሚያውቀው ስደተኛ ብቻ ነው። በቤተሰብ ምክንያት እንበሳጫለን። እንደገና በባል ምክንያት ባለ ራሱ ሌላ የቤት ስራ ይሆንብናል። እውነት ለመናገር ባሎቻችሁ ካገቡባችሁም ያግቡ፣ በቃ እንዴ ያግቡ። እናንተም ሌላ ወንድ እኮ አለ፣ ማግባት ይቻላል። መጀመሪያ ግን ራስን መሆን ይቀድማል። ራሳችንን ከሆነ የማናገባበት ምክንያት የለም አይደል?
ዛሬ ከድቶኝ ብሬን በልቶ ከድቶኝ ወይ በመጀመሪያው ማስተዋል ነው እንጂ ራስን ማጥፋት መፍትሄ አይሆንም። በቤተሰብን በሉት በባልን በሉት ተበሳጭታችሁ ሌላ ውሳኔ ውስጥ አትግቡ። አረቦችም ጋር አለመግባባት ከፈጠረ ቢጠና ረጅም ዓመት አለመቆየት እነሱ ጋር አስቸጋሪ ሁኔታ ውስጥ ከሆናችሁ ትታችኋቸው ውጡ። መውጣት እንደ ሰው ስራ ሲገኝ ይሰራል፣ ሲታጣ ያው ስራ መፍታት ያጨናንቃል። በእርግጥ ስራ ፈቶ መቀመጥ ይሻላል ህይወትን ከማጣት እና ራሳችንን ስሜታዊ ከመሆን ራሳችንን ብንጠብቅ ብዬ አስባለሁኝ። አላህ ከክፉ ነገር ይጠብቀን ብቻ። አላህ ወስዋስን የያዝልን። እህቶች ራሳችሁን እየጠበቃችሁ ስሩ ላለሁ። አላህ ከኛ ጋር ይሁን። አመሰግናለሁ። ደህና ሁኑልኝ።